ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው ያለው። በመጽሐፍ ቅዱስ ኢየሱስ በእኔ የማያምኑ ሰዎችን እረዷቸው ብሎ ተናግሯል የሚል ነገር ይነሳል። ታነብልኛለህ? አንብብልህ። እረዷቸው ይላል ኢየሱስ ቃል በቃል። እንደዚህ አይነት ወገኖች የመጽሐፍ ቅዱስ እውቀት አይደለም ያላቸው፣ የጥቅስ እውቀት ነው። ስለአንተ ብሎ ሞቶልሃል ልመን ነው በቃ። ኢየሱስ ጌታ ነው ይላሉ፣ ኢየሱስ ፍቅር ነው ይላሉ። አለቀ። ያው እረዱ ኢየሱስ ክርስቶስ። ነገር ግን እነዚያን በላያቸው ለነገስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም እረዷቸዋል። ከተወሰኑ ዓመታት በፊት ብዙ በዚህ ላይ ለማየት እድል ነበረኝ። ለረጅም ሰዓት ዓመታት ሰርቻለሁ። የሆነ እነሱን ጠይቀዋቸው ሊሆን ይችላል። የሆነ አሁን ወይ በቁርአን ላይ ወይ በሐዲሱ ላይ ስለ መግደል ስለ ማረድ ምናምን እንደዚህ የጠየቋቸው ጥያቄዎች ሊኖሩ ይችላሉ። አሁን መልስ አንዴ ስጠን፣ መልስ ስጠን። አራጆች ናችሁ አይደላችሁም? ይሄን መልስ አሁን እሱን ካውንተር ለማድረግ ያንኑ ራሱ መመለስ ካልሆነም አይደለም ብሎ በዛው በራሱ በመጽሐፉ ከመመለስ ፋንታ እናንተም ጋር እኮ አለ ብንላቸው በሚል የሚፈጥሩ ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው ያለው። ይሄ ቁጥር 27 ላይ የሚጀምር ነገርም አይደለም። ጉዳዩም ራሱ ኢየሱስ ያለው አይደለም። ምሳሌ ጭምር ተናገረ ይላል። ለምሳሌው በምንድን ነው የተሰጠው? ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ሊመልስ ወደ ሩቅ አገር ሄደ ብሎ ነው። አንድ መኮንን፣ ኢየሱስ መኮንን ነው እንዴ? ስለዚህ በአንድ መኮንን ስላደረገው ነገር ምሳሌ አድርጎ ነው ያለው። እነኚህ ሰዎች ግን ምሳሌ የሚለውን አያነቡላቸውም። ለሚያነቡላቸው ሰዎች ሉቃስ ምዕራፍ 19 ቁጥር 27 ነው ነው የሚለው በቃ እንጂ ምሳሌ መሆኑን ቢያነብላቸው በቃ ነገሩ ይፈርሳል። ግን እሱን አያሳዩቸውም። እነሱም አንብቦት አያውቁም። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልቤ፣ በፍጹምም ነፍሴ፣ በፍጹምም ኃይሌ ውደድ። ዘዳግም 6:4። በዚህ በቲክታክ ፕላትፎርም ላይ ከሚታወቁ ትልቅ አስተማሪ ከሆኑ ከኡስታዝ ሁሱ የሚባሉ አንድ አስተማሪ ከሳቸው የተጠየቀ የተነሳ ነገር ነው። አሁን መልስ አንዴ ስጠን፣ መልስ ስጠን። አራጆች ናችሁ አይደላችሁም? ይሄን መልስ ስጡ። አይደለንም። ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው ያለው። ማስረጃ አሳየን፣ አሳየኝ። ላሳየን፣ ያው ላሳየን አብችል። ያው መጽሐፍ ቅዱስ አዲስ ኪዳን ሉቃስ ወንጌል ምዕራፍ 19 ቁጥር 27 የእናንተ መሪዎቻችሁ ጭምር እያሉ ና ያውና መጽሐፍ መሪዎቻችሁ ጋር እያሉ አይደል ወይ? እናንተ ናውጣ ብለኸኛል፣ ላወጣልህ ነው በራስህ እጅ። 27 ምን ይላል? ታነብልኛለህ? አንብብልህ። እረዷቸው ይላል ኢየሱስ ቃል በቃል። ያው ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም ምን አድርጓቸው አለ? ምን አድርጓቸው አለ? አሁን የተነሳው እንጂ እኔ ልደንግጥልህ የሀገሬ ልጅ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እረዷቸው ይላል እስልምና ብሎ ያው ኢየሱስ ክርስቶስ እረዷቸው እንዳለ ሲያይ ጊዜ ደንግጦ ሄደ። ምክንያቱም አያሳያቸውም እንዲህ አይነት ጥቅስ። ስለአንተ ብሎ ሞቶልሃል ልመን ነው በቃ። ኢየሱስ ጌታ ነው ይላሉ፣ ኢየሱስ ፍቅር ነው ይላሉ። አለቀ። ያው እረዱ ኢየሱስ ክርስቶስ። ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም እረዷቸው አለ። ምንድን ነው? በመጽሐፍ ቅዱስ ኢየሱስ በእኔ የማያምኑ ሰዎችን እረዷቸው ብሎ ተናግሯል የሚል ነገር ይነሳል። በመጽሐፍ ቅዱስ ውስጥ እኚህ ኡስታዝ ምን ብለው ያስተምራሉ ወይ ይናገራሉ? በመጽሐፍ ቅዱስ ኢየሱስ በእኔ የማያምኑ ሰዎችን እረዷቸው ብሎ ተናግሯል የሚል ነገር ይነሳል። ለዚህ ማስረጃ ብሎ የሚያቀርቡት ሉቃስ 19:27 ነው። ሉቃስ ወንጌል 19:27 ላውጣውና ላንብበው። የሉቃስ ወንጌል 19:27 በኢየሱስ የማያምኑ ሰዎች ይታረዱ የሚል ሐሳብ አለው ተብሎ ይነገራልና ለዚህ ሐሳብ ማብራሪያ ስለፈለኩኝ ነው። የመጀመሪያው ጥያቄ እሱ ነው። ላንብበው። ሉቃስ ወንጌል 19 ቁጥር 27
ነገር ግን እነዚያ በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። ይህንን እየተናገረ ያለው ኢየሱስ ነው የሚል ነገር ይነሳልና እዚህ ጋር ምናልባት ሰዎች መልስ አልሰጡበትም። ጥያቄው ዳይሬክት እኛን ባይመለከትም ለስላሴ አማኞች የቀረበ ቢሆንም ምናልባት ፓስተር ቤኪ እዚህ ላይ ማብራሪያ ስጠኝና ሌላ ጥያቄ አለኝ፣ 2 ጥያቄ ወደሱ መለሳለሁኝ። ፓስተር ቤኪ። እሺ፣ በጣም አመሰግናለሁ። እንግዲህ እንደዚህ አይነት መጽሐፍ ቅዱስ ላይ የሚነሱ ጥያቄዎች የሁላችንም ናቸው ማለት ነው። መጽሐፍ ቅዱስ ላይ የሚጠቀሰው ጥያቄ የሁሉም ነው። መጽሐፍ ቅዱስን እንደ ክርስቲያን ማለት ነው። ምንድን ነው እኔ እንደታዘብኩት ማለት ነው እንደዚህ አይነት ወገኖች የመጽሐፍ ቅዱስ ዕውቀት አላቸው የሚባሉት እንደነዚህ አይነት ነገሮች የተቀመጧል ማለት ጥቅሶቹ አንድ ብሎ እንዲህ ይላል ተብሎ የተሰጣቸዋል። እነዛን ነው የሚያነቧቸው እንጂ የመጽሐፍ ቅዱስ ዕውቀት አይደለም ያላቸው፣ የጥቅስ ዕውቀት ነው። አሁን ብዙ ጊዜ በጥቅስ ዕውቀትና በመጽሐፍ ቅዱስ ዕውቀት መካከል ያለው ልዩነት በተለይ እንደዚህ የሶሻል ሚዲያ ላይ ጠፍቷል። ለብሽሽቅ ነው በአብዛኛው የሚጠቀሙበት እና የመጽሐፍ ቅዱስ ዕውቀት አይደለም ያለው። እነሱ ናቸው ሰዎች ይሏቸዋል። ምንም ለማያውቅ ሰው 2 ሰው 3 ጥቅስ ብትጠቅስ መጽሐፍ ቅዱስ የሚያውቅ ነው የሚመስለው እና እንደዚህ አይነት ችግሮች አሉ እና መጽሐፍ ቅዱስን በጥልቀት ያላነበቡ ሰዎች የሰጧቸው ሐሳብ እንደ እውነት ተከትለው የሚሄዱ ሰዎች የሚፈጥሩት ስህተት ነው። አሁን ሉቃስ ወንጌል ምዕራፍ አሁን አንተ የጠቀስከው ጥቅስ ላይ እንዳልከው የሚጠቀሰው እሷ ናት። በዙሪያው ላይ ምን አለ? ምንም፣ ማንም የሚያውቀው ነገር የለም። የሚሰሟቸው ሰዎች ደግሞ በአብዛኛው ክርስቲያኖችም ስላልሆኑ እንደዛ ይደረጋል። ዓላማው ምንድን ነው? ምናልባት እንደሚመስለኝ ማለት ነው እኔ ካለኝ ልምድ ማለት ነው ከተወሰኑ ዓመታት በፊት ብዙ በዚህ ላይ ለማየት እድል ነበረኝ። ለረጅም ዓመታት ሰርቻለሁ። የሆነ እነሱን ጠይቀዋቸው ሊሆን ይችላል። የሆነ አሁን ወይ በቁርአን ላይ ወይ በሐዲሱ ላይ ስለ መግደል፣ ስለ ማረድ ምናምን እንደዚህ የጠየቋቸው ጥያቄዎች ሊኖሩ ይችላሉ። አሁን እሱን ካውንተር ለማድረግ ያንኑ ራሱ መመለስ ካልሆነም አይደለም ብሎ በዛው በራሱ በመጽሐፉ ከመመለስ ፋንታ እናንተም ጋር እኮ አለ ብንላቸው በሚል የሚፈጥሩት ነገር ነው። በመከራ ሲፈለግ የሚገኝ ማለት ነው እና ይሄ አዲስ ተገኝቷል ያውም ኢየሱስ ነው ያለው በሚል ጠቅሶ አንተም ወደፊትም መታዘብ ትችላለህ። ከዛሬ በኋላ ካልተቀየረ በስተቀር ይህችን ቁጥር 27ን ብቻ ነው እንትን የሚያደርጉት ያሉት። ግን ይሄ ቁጥር 27 ላይ የሚጀምር ነገርም አይደለም። ጉዳዩም ራሱ ኢየሱስ ያለው አይደለም። ምንድነው ጉዳዩ? ምሳሌ ነው። ኢየሱስ ክርስቶስ ምሳሌ ነው የሰጠው። ስለምን ጉዳይ ነው ምሳሌ የሰጠው? በመጨረሻው ቀን ሲመጣ ስላለው ነው። ይህንን የምናገኘው ቁጥር 11 ጀምሮ ነው ሐሳቡ የሚጀምረው። ቁጥር 11 ላይ እንዲህ ይላቸዋል፣ እነርሱም ይህንን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግሥት ፈጥኖ ሊገለጥ እንዳለ ስለመሰላቸው ምሳሌ ጭምር ተናገረ ይላል። ሰዎቹ መሰላቸው የእግዚአብሔር መንግሥት ሊገለጥ ነው ብሎ እዛ ሐሳብ ውስጥ ስለገቡ ምሳሌ ነገራቸው ነው እንጂ ሊትራል አይደለም። የሚፈጸመውም አሁን አይደለም። የራሱ የምሳሌውን ይዘት
ብናየው የሚፈጸመውም አሁን አይደለም፣ ገና ወደፊት ስለሚሆን ነገር የተነገረ ነገር ነው። በምንድን ነው የምናውቀው? ምን ይላል? ምሳሌ ተናገረ እና ምሳሌው በምንድን ነው የተሰጠው? ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ሊመልስ ወደ ሩቅ አገር ሄደ ብሎ ነው። አንድ መኮንን፣ ኢየሱስ መኮንን ነው እንዴ? ስለዚህ በአንድ መኮንን ስላደረገው ነገር ምሳሌ አድርጎ ነው ያመጣው። ምሳሌ ደግሞ የአንድ ሊነገር ለተፈለገው ዋና ሐሳብ ዋና ክፍል አይደለም፣ ገላጭ ነው። ያ ዋናውን ነገር ለመግለጥ ነው የምትጠቀምበት እንጂ ኤግዛክት አይደለም። ምሳሌ የጉዳዩ ኤግዛክት አይደለም፣ ምሳሌ ነው ነገሩ። ስለዚህ ገና ምሳሌ ስል ያበቃል። እነኚህ ሰዎች ግን ምሳሌ የሚለውን አያነቡላቸውም። ለሚያነቡላቸው ሰዎች ሉቃስ ምዕራፍ 19 ቁጥር 27 አውጡ ነው የሚለው በቃ እንጂ ምሳሌ መሆኑን ቢያነብላቸው በቃ ነገሩ ይፈርሳል። ግን እሱን አያሳዩቸውም። እነሱም አንብቦት አያነቡትም። ምክንያቱም ኢንተርኔት ላይ ራሱ ሰርች ብታደርገው ልታገኘው የምትችለው ነገር ነው። እንዲህ ኢየሱስ ክርስቶስ እንደዚህ ብሎ የተናገረበት አለ ብለህ ብትል 1927 ላይ ብሎ ይሰጠዋል። ከዛች ላይ ትወስዳለች። በቃ እሷን ነው የሚያነቡ። እዚህ የመጽሐፍ ቅዱስ እውቀት አይደለም የምልህ ለዚህ ነው። እንዲህ አይነት ችግር የሚመጣው ከመጽሐፍ ቅዱስ እውቀት ሳይሆን የጥቅስ እውቀት ነው ያላቸው። አንዳንድ ነው የሚጠቅሱልህ። ምሳሌ 1927 በቃ ማነው ሉቃስ 1927 እሷ ናት። ግን እያንዳንዱን ነገር ብታየው አሁን ስለመሰላቸው ምሳሌ ጭምር ተናገረ የሚል እናገኛለን። ሁለተኛ በዚህ ቦታ ላይ አንድ መኮንን ነው በምሳሌነት የቀረበው። ስለዚህ መኮንን የሚባል ኢየሱስ መኮንን አይደለም፣ ምንም አይገናኝም ማለት። ስለራሱ ከሆነ በአንድ መኮንን ሊመስል አይችልም። እሱ በአንድ መኮንን አይደለም። ስለራሱ ስለ ይሄ ጉዳይ የሚያሳየው ያው የፍጻሜውን ጊዜ መሆኑ ምሳሌነት አለው። ግን ሊትራሊ ስትወስደው ኢየሱስ መኮንን አይደለም። አንድ ሁለተኛ እዛ ላይ የምታየው ነገር ደግሞ ምንድን ነው? ኢየሱስ ከሄደ በኋላ ይላል። አሁን እናንብበውና ምን ይላል? ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። 10 ባሪያዎችን ጠርቶ 10 ምናን ሰጣቸውና እስክመጣ ድረስ ነግዱ አላቸው። አሁን የሚናገርበትን ቃልም ስትመለከት ሙሉ በሙሉ የሱን እንዳይደረግ ስለሚፈለግ በሙሉ አላቸው፣ አለው፣ እንዲህ አላቸው ነው የሚለው። አልኩኝ አይልም። ኮምፕሊትሊ የዚህ ምሳሌ ባለቤት ሌላ ነው። አመልካችነቱ ግን የዚህ ምሳሌ የክርስቶስን ዳግመኛ ምጽአት የሚያመለክትበት ምልከታ አለው። የዚህ ታሪክ ዋና ባለቤት ግን ኢየሱስ አይደለም። እዚህ ጋር ለምሳሌነት ነው ይሄ ታሪክ የቀረበው። የአንድ መኮንንን ታሪክ ምሳሌ አድርጎ ለማስረዳት ነው ያመጣው ማለት ነው። እስክመጣ ድረስ ነግዱ አላቸው። የአገሩ ሰዎች ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ ይላል። አሁን ኤግዛክት ስለ ክርስቶስ ነው ብሎ የሚያስቡ ከሆነ እዚህ ቦታ ላይ ምንድን ነው የሚለው? ከሄደ በኋላ እንድትነግስብን አንፈልግም ብለው በኋላው መልእክተኞችን ላኩ ይላል። እስቲ ኢየሱስ ከሄደ በኋላ ወደ ኢየሱስ የላኩ ሰዎች አሉ እንዴ? እነማን ናቸው ወደ ኢየሱስ መልእክት የተላኩ? ኢየሱስ እኮ ወደ መንደር እኮ አይደለም የሄደው። ቀበሌ 01 ያለ ነው እንደሚመስላቸው። ቀበሌ 01 እኮ አይደለም የሄደው፣ ወደ ሰማይ ነው የሄደው። እነኚህ ሰዎች እኮ እሱ ከሄደ በኋላ ምን አደረጉ ነው የሚለው? በኋላው መልእክተኞች ላኩ ይላል። ወደ ማን? ወደ መኮንኑ። አሁን ይሄ ነገር ኢየሱስ ነው ብሎ ያለ ሰው ወደ ኢየሱስ የተላኩ መልእክተኞች እነማን ናቸው እስቲ ንገሩን መባል አለባቸው። አይነግሩም፣ አያውቁትም፣ የለምም። መልእክተኞች
ከሰማይ ወደ ምድር ይላካሉ እንጂ ከምድር ወደ ሰማይ እስኪ ሂዱና አሁን ወደ ኢየሱስ ጋር ሂዱና ነገሩልን ተብሎ የተላኩ መልእክተኞች አሉ የሉም። ስለዚህ ሐሳቡን መጽሐፍ ቅዱስን አጥንተውት የደረሱበት መደምደሚያ ሳይሆን ቅድም እንደነገርኩ የተጠየቁት ጥያቄ አለ በእነሱ መጽሐፍ ላይ ያንን ካውንተር ለማድረግ ዝም ብላ እዚች ጋር ያንን የሚመስል ቃል እዛ ጋር እነሱ መጽሐፍ ላይ ተገኘ የሚባለው መጽሐፍ ስላለ እሱን ካውንተር ለማድረግ ዝም ብሎ በድፍን የመጣ ነው እንጂ በእውቀት የመጣ ያልተገናዘበ ትርጉም የሚያመጣው ችግር ነው ይሄ ጉዳይ ማለት ነው። እና እየቀጠልን ልናይ እንችላለን። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ምንድን ነው የሚላቸው? እነሱም ሲናገሩ ቁጥር 20 ላይ ስትመጣ ሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ አሁን ካስቀመጡት መካከል አንዱ 5 አንዱ 10 ነውና በጨርቅ የጠቀለለው ሰውዬ ምን አደረገው ይላል ቁጥር 20 ላይ ስታነብ፣ ሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳት ምናን እነሆ ፈርቼ አለሁና ጨካኝ ሰው ስለሆንክ ያኖርከውን ትወስዳለህ፣ ያልዘራኸውንም ያላኖርከውን ትወስዳለህ፣ ያልዘራኸውንም ታጭዳለህ አለው ይላል። አለኝ አይደለም የሚለው አለው ነው። ማንን? መኮንኑን። ምንድነው? ጨካኝ ሰው ብሎ ነው የሚገልጸው። ቁጥር 23 ላይ ደግሞ ስታነብ ምን ይላል? ቁጥር 23 ላይ ገንዘቤን ለለዋጮች አደራ ያልሰጠኸው እኔም መጥቼ ከትርፉ ጋር እወስደው ነበር አለው ይላል። ገንዘቤን ለለዋጮች አደራ ያልሰጠኸው ለምንድን ነው ብሎ ይጠይቀዋል ማለት ነው። እኔም ከትርፉ ጋር ወስድ ነበረ። ገንዘቤን ለለዋጮች አደራ ያልሰጠኸው ይላል። ኢየሱስ የሰጠንን ነገር ከሆነ ኢየሱስ የሰጠንን ነገር ለሌሎች እንዲሰሩት እንዴት ነው መስጠት የምንችለው? አሁን የተጠየቀው ጥያቄ አንዱ ይሄ ነው። አሁን ያልሰራበትን ሰው ሲጠይቀው ይህ ገንዘቤን ለምን ሌሎች አልሰጠህም ይለዋል። እሺ ይሄንን ይሄ መኮንኑ ነው ይሄን ምሳሌ ለመኮንኑ ነው ይሄን የሚጠይቀው። ግን ይሄንን ኤግዛክትሊ ኢየሱስን የጠየቀው ብለው ከሆነ የሚያስቡት እሱ ኢየሱስ የሰጠንን ነገር እኛ ስላልሰራንበት በቃ እከሌ አንተ ሰራበት፣ ይሄንን ኢየሱስ ነበር ለኔ የሰጠኝ፣ ይሄንን ጸጋ ሰጥቶኝ ነበረ፣ እኔ ስላልሰራሁበት አንተ ሰራበት ብለን መስጠት እንችላለን እንዴ? እኛ ለኛ የተሰጠንን ጸጋ ለሰው መስጠት ይችላል? አይችልም። እዚህ ቦታ ላይ ግን ምንድነው የሚጠይቀው መኮንኑ? እኔ የሰጠውን ገንዘቤን አንተ መስራት ካልቻልክበት ለምን ለሌላ አልሰጠኸውም ብሎ ነው የሚጠይቀው። ካልሰራሁበት አልሰራሁበትም ይቀርብኛል፣ እግዚአብሔር የሰጠኝን ጸጋ እኔ ካልሰራሁበት አልሰራሁበትም ብሎ ይቀራል እንጂ አንድ ሰው እግዚአብሔር የሰጠውን ጸጋ በቃ እኔ ስላልተጠቀምኩበት እንካ የኔን ስራበት ብሎ መስጠት ይቻላል? አይቻልም። መኮንኑ ግን ያንን ነው ዲማንድ የሚያደርገው። እዚህ ቦታ ላይ ኢየሱስን ብታስገባው እንዴት አድርጎ ይሰራል? ስለዚህ አንድ ሐሳብ ትክክል የሚሆነው የሆነች እኛ የፈለግናት ቦታ ላይ ብቻ ቁጥር 27 ላይ ብቻ የሚሰራ ሐሳብ ነው ብለው እንዴት ሊነሱ ይችላል? እነዚህ ሁሉ ነገሮች አሉ እኮ። ወደኋላው መልእክተኞችን ላኩ ይላል። ምሳሌ ነው የነገራቸው ይላል። የተሰጠው ምሳሌ መኮንን ነው ይላል። መኮንኑ የሚጠይቃቸውን ጥያቄዎች ደግሞ ተመልከቱ። ለምንድን ነው ገንዘቤን ለሌላ ያልሰጠኸው ይላል። አሁን ኢየሱስ የሰጠንን ነገር ፈጣሪ የሰጠንን ስጦታ እኔ ስላልሰራሁበት በቃ ይህንን የጸጋ ከኔ አውጥቼ ይህንን ጸጋ ፈጣሪ ሰጥቶ የነበረ እኔ ስላልተጠቀምኩበት እንካ አንተ ስራበት ብሎ መስጠት ይቻላል? አይቻልም። ይሄ ግን እዚህ ጋር መኮንኑ ያንን ጥያቄ እየጠየቀ ነው። ስለዚህ ኢየሱስ እንደሱ አለ ብለው ሊሉን ነው የሚፈልጉት? አይሆንም፣ የሚያስኬድ አይደለም። እንደነገርኩ ይህንን ጥያቄ የሚጠይቁ ሰዎች እኔ በጣም እርግጠኛ ነኝ ካውንተር አታክ ለማድረግ የተጠቀሙበት ነው። ጉዳዩ ገብቷቸው ስለሆነ ሳይሆን በመጽሐፋቸው ላይ ሲጠየቁ ወይ ቁርአን ተጠቅሶባቸዋል ወይ ሐዲስ ተጠቅሶባቸዋል። ስለዚህ ሐዲሱ ላይ እንደዚህ የሚላለ ወይ ቁርአኑ ላይ እንደዚህ የሚላለ ሲባል ኖ ኢየሱስስ ብሎ የለም እንዴ እንደዚህ ብሎ ለካውንተር አታክ ለመጠቀም የሚያመጡት ነገር ነው እንጂ እውቀት አይደለም። ለዛውም ደግሞ እነኛውን አንተ የምትላቸው ልጆች የፈጠሩትም አይደለም። የቆየ ሐሳብ ነው እና እነሱም የሆነ ቦታ ላይ ሲጠቀስ ሰምተውት ነው እንደዛ የሚሆነው። ኢንተርኔትም ላይ ምናምንም ላይ ይኖራል። ሌሎችም ሰዎች ሲጠቅሱት
የነበረ ጉዳይ ስለሆነ ማለት ነው። ስለዚህ ያንን እነሱ የሚጠየቁትን ጥያቄ ለመሸፈን ያክል የሚሉት ነው። የሚያቋጥር እሷን በቃ ሁሉንም ማየት ትችላለህ። በዚህ ጉዳይ ላይ የሚጠቅሱት ሉቃስ 19:27 ነው የሚሉ እንጂ 26 እንኳን አይሉ። ከ25 ጀምሮ እስከ 27 እንኳን አይሉ፣ ወይም 26 እና 27 እንኳን አይሉ። በቃ እሷን ነው፣ ሌላ እንትን ማድረግ አይችሉም። እሱን ትመለከታለህ ማለት ነው። ሌላው 10 ምናን ላለው ስጡት ይላል። ቁጥር 24 ላይ ስታነበው ምን ይላል? በዚያን ጊዜ ቆመው የነበሩትን ምናኑን ውሰዱበት፣ 10 ምናን ላለው ስጡት አላቸው ይላል። ፈጣሪ የሰጠህን ስጦታ ሰዎችን እሱ ቁጭ ብሎ እንግዲህ ፈጣሪ ወይም ደግሞ ፈጣሪ ባይሉትም እነኚህ ወገኖቼ ኢየሱስ ውሰዱበትና ከሱ ላይ ለዛኛው ስጡት ነው። እሱ እንኳን አይደለም እንግዲህ የሚሰጠው ከሰው ላይ። እንዴት ነው አንድ ሰው ለእግዚአብሔር ፈጣሪ የሰጠህን ወይም ደግሞ እንግዲህ በኢየሱስ ክርስቶስ በኩል ቢሆኑ መቼም ፈጣሪ ነው የሰጠው ብሎ ነው የሚያምኑት። እና ፈጣሪ የሰጠህን ስጦታ ከሰው ላይ ወስደህ እንዴት ነው ሰው ለሌላ የሚሰጠው? እዚህ ላይ ግን ቁጥር 24 ላይ ይሄ መኮንን ምንድን ነው የሚለው? በዚያ ለቆሙት ምን ይላቸዋል? ምናኑን ውሰዱበት ይላል። ወስድበታለሁ እንኳን አይልም፣ ውሰዱበት ነው የሚለው። ሰዎቹ ናቸው የሚወስዱበት፣ ከዛ ካልተጠቀመበት ሰውዬ ላይ ማለት ነው። ውሰዱበት፣ ከዛ 10 ምናን ላለው ስጡት ይላል። ስለዚህ ወሳጆቹም ሰዎች ናቸው። ያንን ወስደው ደግሞ 10 ላተረፈው የሚሰጡትም ሰዎች ናቸው። እንዴት የፈጣሪን ስጦታ ሰው ከሰው ነጥቆ ለሌላ ሰው መስጠት ይችላል? ራሱ እንኳን ወሰደበትና ለሌላ ሰጠው ቢሆን ኖረው ኦኬ፣ ትንሽ ማቀራረብ ይቻላል። ስለዚህ ይሄ መኮንኑ ነው ይህን ሀሳብ የሚያደርገው። በቃ ውሰዱና ብሎ የመኮንኑን ሀሳብ ነው እንጂ ይሄ ሀሳብ ለኢየሱስ አይሰራም። እዚህ ጋር ያልሰራ ሀሳብ ልክ ቁጥር 19 ላይ 27 ላይ ሲደርስ ብቻ ሰራለን የሚለው አካሄድ ዝም ብሎ ለብሽሽቅ የሚጠቀሙበት ነገር ነው። የሶሻል ሚዲያው አካባቢ ላይ ያልተገባ አድናቆትን የሚፈልጉ ሰዎች ጥቅስ አገኘ እኮ ይኸው እነሱ ከቁርአን ላይ እንደዚህ ጠቀሱ፣ ከአዲስ ላይ እንደዚህ ጠቀሱ፣ ከሌ የሚባለው እኮ ደግሞ ከመጽሐፍ ቅዱስ ጠቅሶ ካሳፈራቸው ምናምን የምትባል እችትን የሆነ ሙቀት አለች። እሷን ሙቀት ለማግኘት ዝም ብሎ እንትን የሚያደርጉት ነው እንጂ መጽሐፍ ቅዱሱን አውቀውት ወይም ተገንዝበውት የሚሉት አይደለም ማለት ነው። ሌላኛው ከዛ በኋላ ምንድን ነው የሚለው? አሁንም 27 ላይም ስታነብ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው ይላል። አሁንም ስለዚህ ወደዚህ አምጧቸው። የሚያመጧቸው ማናቸው? ሰዎች ናቸው። ስለዚህ ኢየሱስ ክርስቶስ ግን በእሱ ፍርድ ሊፈርድባቸው ያሉትን ሰዎች አይደለም ወደ እሱ የሚያመጧቸው። ይሄ የመኮንኑ ሀሳብ ነው። ስለዚህ አንድ መኮንን እንዲህ አድርጎ ነበረ። ለሰዎች ገንዘብ ሰጥቶ ሄደ። ለአንዱ 5፣ ለአንደኛውም እንደዚሁ 10፣ 1 እንደዚህ ሰጥቶ ሄደ። ከዛ ተመልሶ መጥቶ ጠየቃቸው። ያልሰራውን ለምን ሌላ አንተ ማትሰራበት ከሆነ ለምን አለ። እንደዛው ነው የሚሆነው። እኔም ጠይቃቸዋለሁ፣ ፍርድ መፈረዱ አይቀርም፣ የፍርድ ቀን መምጣቱ አይቀርም የሚል ነው የሚያነሳላቸው ያለው ነው። በፍርድ ቀን ደግሞ በትክክለኛው ኢየሱስ ክርስቶስ የሚፈርድበት ፍርድ ላይ መላእክቶች ናቸው የሚላኩት። ማቴዎስ ወንጌል ምዕራፍ 13 ላይ እንጂ የሆኑ ሰዎች አይደሉም መጥተው ሰዎችን የሚሰበስቡት በኢየሱስ ክርስቶስ በሚፈርድ የፋይናል ፍርድ ላይ። ምክንያቱም ይሄ ነገር የሚሆንበትን ጊዜ ሉቃስ ሲናገር መቼ ነው መሰለ የሚለው? ይሄ የሚባለውም ነገር የሚካሄደው መቼ ነው የሚለው? ቁጥር 15 ላይ እዛው ሉቃስ 19 ቁጥር 15 ላይ መንግስትንም ይዞ በተመለሰ ጊዜ ነው የሚለው። ስለዚህ ፋይናሊ የሚሆነው ነገር ነው ምሳሌ የሆነው። ስለዚህ በኢየሱስ ክርስቶስ ዳግመኛ ሲመጣ ነው ለማለት ነው ምሳሌው እንኳን ከተባለ በዛ ጊዜ ላይ የሚሆነው ደግሞ በምንድን ነው? የኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ ማቴዎስ ምዕራፍ 13 ቁጥር 49 ላይ 13:49 ምንድን ነው የሚለው?
በዓለም መጨረሻ እንዲሁ ይሆናል፣ መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩቸዋል ይላል። ስለዚህ መኮንኑ ግን ሰዎች ናቸው። ሰዎችን አምጧቸው ብሎ ይላል። ከዛ ረዷቸው ብሎ ያዛል ማለት ነው። እና ይህንን እንደዚህ ብሎ አዘዘ አንድ መኮንን ብሎ ያንን የመኮንኑን ምሳሌ ነው ያመጣ። ይህንን ያዘዘውን መኮንኑ ነው። እነዚህ አይነት ያደረጋቸውም ታሪኮቹ በጠቅላላ ብንወስዳቸው ቀጥታ ከኢየሱስ ክርስቶስ ጋር እናላከ ቢባል የሚያዋጣ አይደለም። ስለዚህ ይሄ መጽሐፍ ቅዱስን የማያውቁ ጥቅስን አንድ የሆነች ጥቅስ የተሰጣቸውን ጥቅስ ይዘው የሚመጡ ሰዎች የሚናገሩት ንግግር ነው እና ይህ ወዳጃችን እንግዲህ ቀስ ብሎ እንዲያነብና አንድ ጥቅስ ላይ ብቻ ፎከስ ማድረግ ትክክል ስላልሆነ በሙሉ ሀሳቡን ቢያንስ ሙሉ ሉቃስን እንኳን ባያነባው ይሄ ታሪኩ የጀመረበትን ከቁጥር 11 ጀምሮ እንኳን ማንበብ አለበት ብዬ ነው የምጋብዘው። አንጅሎ ቴንክ ዩ